ፋሲካ የሚለውን ትርጓሜ የታላቁ ባለቅኔ የአለቃ ደስታ ተክለወልድ አዲስ መዝገበ ቃላት ሲተረጉመው እንዲህ ይለዋል። ከትንሣኤ ሌሊት 1 ሰዓት ጀምሮ እስከ ዳግመ ትንሣኤ ያለው 8 ቀን መሆኑን ያሳያል። ፈሰከ የሚለውን ቃል ደግሞ ጦሙን ተወ፣ ገደፈ፣ ስጋ በላ ይለዋል። መፈሰክ የሚለውን ቃል ደግሞ ፋሲካ ማድረግ፣ መግደፍ፣ መብላት ይለዋል። መፈሰኪያ የሚለውን ቃል ደግሞ ጦም መተውያ፣ መግደፊያ፣ የጦም ማለቂያ ጊዜ ይለዋል። ታላቁ መጽሐፍ ቅዱስ ደግሞ በተግባቦት ጥቅስ ውስጥ ፋሲካ ማለት የሚታረድ በግ እንደሆነ ይናገራል። በምሳሌ እንይ እስኪ። ዘዳግም ምዕራፍ 16 ቁጥር 1 እንዲህ ይላል፣ በአቢብ ወር አምላክህ እግዚአብሔር በሌሊት ከግብፅ ስላወጣ የአቢብን ወር ጠብቅ፣ የአምላክህንም የእግዚአብሔርን ፋሲካ አድርግበት ይላል። እዚያው ምዕራፍ ላይ ቁጥር 5 ደግሞ እንዲህ ይላል፣ አምላክህ እግዚአብሔር ከሰጠ ከሀገርህ ደጆች በማንኛይቱም ፋሲካን ትሰዋ ዘንድ አይገባህም ይላል። እዚያው ምዕራፍ ላይ ቁጥር 6 እንዲህ ይላል፣ ነገር ግን አምላክህ እግዚአብሔር ስሙ ጠራበት ዘንድ በመረጠው በዚያ ስፍራ ከግብፅ በወጣህበት ወራት ፀሐይ ሲገባ ማታ ፋሲካን ሰዋ ይላል። ሁለተኛ ነገሥታት ምዕራፍ 23 ቁጥር 22 ደግሞ እንዲህ ይላል፣ እንደዚህም ያለ ፋሲካ በእስራኤል ላይ ይፈርዱ ከነበሩ ከመሳፍንት ዘመን ጀምሮ በእስራኤልና በይሁዳ ነገሥታት ዘመን ሁሉ አልተፈሰከም። በዚህኛው ተግባቦት ትርጓሜ ተተወ ጾሙ፣ ተበላ ስጋው ማለት እንደሆነ እንረዳለን። ይህንንም ስነ ግጥም የቋጠርኩት ጌታ አምላካችን ኢየሱስ ክርስቶስ ስለ ኃጢአታችን ስለ ፍቅር ሲል ቤዛ ሆኖ እንደ በግ ታርዶ ለኛ የሰጠውን ጸጋ፣ ክብር፣ አዲስ ሕይወት ለማስታወስ ለመዘከር ይሆናል። ጉድ ሞርኒንግ ዲስ ኢዝ ሳሙኤል ገላነ። እነሆ ፋሲካ። ፋሲካ መብል ከመብላት ታጅቦ በድባብ ከመጠጣት፣ ጾም ከመተው ከመግደፍ፣ በጎሮሮ የውሸት ቅቤ ከማቅለጥ፣ በምላስ የውሸት ስጋ ከመገፈፍ፣ እውነተኛውን ስጋ በልቶ እውነተኛውን ደም ጠጥቶ መያዝ ነው አዲስ ተስፋ፣ አዲስ ሕይወት፣ ዳግም ታጥቦ መወለድ፣ በአዲስ ዘመን በአዲስ ብስራት መሻገር፣ በአዲስ ብርሃን መቆም መነሳት፣ ተጠግኖ ተፈውሶ መውጣት፣ መዳን ከሞት ላንቃ ማምለጥ ከሞት እሳት። ፈሪሳውያን ግን ሞትን ድል አድርገው እንዲኖሩ ለዘላለም ሲገባቸው ተጠግተው ከክብሩ ከጸጋው መጠቀም፣ በሞገሱ መዋብ መባረክ መደመም፣ ዘንግተውት ክንዱ በእሳት እንደሚያጠምቅ እንዳላወቁ ሆነው ከጥበቡ ስፋት ስለ ዓለም ከጅምሩ እንደሚያውቅ ክደው የብርሃን ጌትነቱን የወይን ግንድ ሕያው መና የሕይወት ጋን መሆኑን እንዳይሰፋ የሕይወት ቅርንጫፋቸው ወደ ሕይወት ብርሃን እንዳይመለሱ ኑሯቸው ፍሬ እንዳያፈራ በዘላለም ባርኮት እንዳይፈወሱ እንደ አዲስ ተፈጥረው እንዳይቀቡ ከሕያው መንፈሱ ዓይኖቻቸው በጥጋብ ተከድኖ ልቡናቸው በሕልም ደንድኖ ተከበው
ታጥረው ተቀንብበው በትዕቢት ችበው በጭፍን ፋና በእብሪት ጉበው ተደግፈው የይሁዳን ክደት የይሁዳን ስህተት ጥፋት ሕግ ሳይጥስ ሕግ እንደጣሰ አድርገው ገርፈውት በእሳት አለንጋ የእሾህ አክሊል ባናቱ ጎንጉነው አሸክመው የመከራ መስቀል ጋራ አስወጥተው ጎኑን በጦር አፈሙዝ በፍላጻ ጫፍ ወግተው አፊዘው አንገላተው ዘብተው አድክመው አሰላሽተው በጠዝጣዥ ምስማራቸው ከንችረው በበርባን ፈንታ ሰቀሉት። ወንበዴዎች መሃል ተጋግዘው ተጫጩኸው በስህተት ሕጋቸው ኃይል ደሞ ቃሉ እንዳይፈጸም ከሞት እንዳይነሳ መጥተው ደቀ መዝሙራቱ በሌሊት እንዳይወስዱት ከፊተኛይቱ ይልቅ እንዳይከፋ የኋላኛይቱ ስህተት አትመው በድንጋይ መቃብሩን ዙሪያውን በአውሬ ጭፍሮች ቢያስጠብቁት ከሞት አፍ ከሞት እቅፍ ሊያስቀሩት ግን ፈጽሞ አልተቻላቸውም። ወርዶ የጌታ መልአክ ከሰማይ ተናውጦ ምድር ድንጋዩም ተንከባሎ ከላዩ ላይ መቃብሩን ፈንቅሎ ተነስቷል። ከሙታን መሃል መጥቶ የሞትን ክንድ የሲኦልን በር አድርጎ ድል። ፋሲካ መብል ከመብላት ታጅቦ በድባብ ከመጠጣት ጾም ከመተው ከመግደፍ በጎሮሮ የውሸት ቅቤ ከማቅለጥ በምላስ የውሸት ስጋ ከመግፈፍ እውነተኛውን ስጋ በልቶ እውነተኛውን ደም ጠጥቶ መያዝ ነው አዲስ ተስፋ አዲስ ሕይወት ዳግም ታጥቦ መወለድ በአዲስ ዘመን በአዲስ ብስራት መሻገር በአዲስ ብርሃን መቆም መነሳት ተጠግኖ ተፈውሶ መውጣት መዳን ከሞት ላንቃ ማምለጥ ከሞት እሳት። ሚያዝያ 2018 ዓ.ም 4 ኪሎ። ግጥሙ ስጦታነቱ ለክርስትና እምነት ተከታዮች በሙሉ ይሆንልኝ። Thank you so much for the support as always. Have a blissful Easter. This is Samuel Gelane once again.